ቸር ስለሆነ መንግስት ሰምተው ሊሆን ይችላል። የዛሬዋ መዳረሻችን ሀገር ዜጎች የሚኖሩትን ግን ከነዛ ጋር እንዳያመሳስሉት። ይሄ ፍጹም የተለየ ሌላ ዓለም ነው። መቼስ ምድር ላይ መሆናችንን አይረሱም። ገነት የሚመስልን የቅንጦት ህይወት በአካል ልናስጎበኙት ነው። ኑሮ ከበደኝ ተቸገርኩ የሚል አንድም ዜጋ የሌለባት ሀገር። መንግስት ዜጎቹ የተደላደለ ኑሮ እንዲኖሩ ከልቡ ይተጋል። የዚች ሀገር ዜጋ ሆነው ቤት ከሌሉት መንግስት ሁለት አማራጭ ይሰጡታል። የመጀመሪያው እንደነዚህ አይነት ዘመናዊና ቅንጡ ቤቶችን በነፃ አሊያም እጅግ ባነሰ ዋጋ ያው በረጅም ጊዜ የሚከፈል ከወለድ ነፃ ብድር ጋር አቅርቦ የቤት ባለቤት ያደርጉታል። ይህ አንደኛው አማራጭ ነው። ይህን አልፈልግም ጎጆዬን ራሴ ቀልሳለሁ ካሉ መንግስትም መንገዱት ለመኖሪያ ብሎ ከሰየማቸው አካባቢዎች ላይ ለቤተሰቡ የሚበቃ መሬት ለቤት ግንባታ ከሚሆን ገንዘብ ጋር በ24 ሰዓት ያደርሱታል። የዚች ሀገር ዜጎች ጨንቆኛል ሲሉ ከሰሟቸው ምርጫው ከብዷቸዋል ማለት ነው። ዜጎች በዚህ ቤት ውስጥ እየኖሩ በጊዜ ሂደት የቤተሰባቸው ቁጥር ሲበዛ ጥንዶቹ ከ4 ልጆች በላይ ሲያፈሩ ቤቱ ጠቦኛል፣ ሰፊ ቤት ይቀየርልኝ ማለት ይችላሉ። ይህ የቅንጦት ዓለም ነው። የሚሰሙት ሁሉ ውሸት፣ የሚናገሩት ሁሉ ቀልድ የሚመስልበት። ብዙ ሀገራት ለዜጎቻቸው ነፃ የሕክምና አገልግሎት እንደሚያቀርቡ ሰምተዋል። የዚች ሀገር ግን ይለያል። ከመደበኛው የጤና እክል እስከ ከባድ ቀዶ ጥገና በሀገር ውስጥም ከሀገር ውጭም ወጥተው ቢታከሙ የትራንስፖርት፣ በውጭ ሀገር ለሚኖሩት የሕክምና ቆይታ፣ የሕክምና፣ የምግብ፣ የመድኃኒትና የመዝናኛ ወጪዎችን በሙሉ መንግስት ይሸፍናል። የሚያስገርመው ግን ይሄ አይደለም። የዚች ሀገር ዜጋ ከሆኑ ከሚያገኙት ነፃ የሕክምና አገልግሎቶች ውስጥ በአደጋ ምክንያት የተጎዳን አካል በፕላስቲክ ሰርጀሪ መመለስ አንዱ ነው። ልጅ ቢወልዱ መንግስት ለመኪናውት የልጆትን መቀመጫ ወንበር በነፃ ከመግጠም ጀምሮ በየወሩ የገንዘብ ድጎማ እያደረገ ተንከባክቦ ያሳድገዋል። ዜጎች ሀገር ውስጥ በሚገኙ ዘመናዊ ሞሎች ግብይት ቢፈጽሙ የቪአይፒ መስተንግዶ አላቸው። ይህ ማለት ሀገራቸውን ለመጎብኘት ለስራ ወይም ለኑሮ ከመጡ ስደተኞች ተነጥለው ደረጃውን በጠበቀ መስተንግዶ የሚፈልጉትን ዕቃ በከፍተኛ የመንግስት ድጎማ በአነስተኛ ዋጋ ይቀርብላቸዋል። ከሀገር ውጪ ግብይት ቢፈጽሙ ግብይት መፈጸማቸውን የሚያሳይ ደረሰኝ ካመጡ መንግስት ከግማሽ በላይ ወጪያቸውን ተመላሽ ያደርጋል። ስራ ቢሉ ነፃ መነሻ ካፒታል፣ ትምህርት ካሉም በሀገር ውስጥ አሊያም ከሀገር ውጪ ልኮ አበል እየከፈለ ማስተማር የመንግስት ድርሻ ነው። ዜጎች ግብር አይከፍሉም። እንኳንስ ዜጋ ሆነው ይቅርና ቆየት ብለን የምናጋራችሁ በሀገሪቱ ለስራ ወይም ለኢንቨስትመንት የተገኙ የሌላ ሀገር ዜጋም ቢሆኑ የግብር ጉዳይ የሚያስጨንቁት አይደለም። ዛሬ የቢዝነስ መዝናኛና የቅንጦት ማዕከሏ ዱባይ ገብተናል። ዩናይትድ አረብ ኤምሬት ድህነት ወንጀል የሆነባት ሌላኛዋ ሀገር የዜጎቿን የቅንጦት አኗኗር እየቃኘን ከእግር እስከ ራሷ እንጎበኛታለን። ልብ ያድርጉ፣ ዱባይ ሀገር አይደለችም፣ በአንድ ሀገር ውስጥ ያለች አንድ ከተማ እንጂ። ስለ አስገራሚው የተባበሩት አረብ ኤሚሬቶች ጥምረት ነገስታቶቹ ለሃያልነት ያደረጉትን ብልህ ጉዞ እያነሳን እንጨዋወታለን። አብራችሁን ቆዩ። ዱባይ በመካከለኛው ምስራቅ ሀገራት በዩናይትድ አረብ ኤሚሬት ውስጥ የምትገኝ የኤሚሬትስ ኦፍ ዱባይ ዋና ከተማ ነች። 544 ስኩዌር ኪሎ ሜትር ስፋት አላት። ማነጻጸር ካስፈለገ ከአዲስ አበባ በ17 ስኩዌር ኪሎ ሜትር ትሰፋለች። ነገር ግን ዱባይ በየጊዜው የተለያዩ ማስፋፊያዎች እየተደረገላት ዛሬ ላይ ከ1500 እስከ 2000 ስኩዌር ኪሎ ሜትር እንደምትሰፋ ይገመታል። 4 ሚሊዮን ህዝብ ይኖርባታል። ይህም ከሌሎች የዩናይትድ አረብ ኤሚሬት ከተሞች በተለየ ከፍተኛ የህዝብ ቁጥር ያላት ከተማ ያደርጋታል። ከነዋሪዎቿ 92 ከመቶን የሚሸፍኑት ለስራና ኑሮ የመጡ የተለያዩ ሀገራት ዜጎች ናቸው። ህንዳውያን ይበዛሉ። ከአገሪቱ ነዋሪዎች 30 ከመቶውን ይይዛሉ። ፓኪስታን፣ ባንግላዴሽና ፊሊፒኖች እንደየደረጃቸው እስከ 4 ይከተላሉ። ዱባይ በስደት ከምናውቃቸው ሀገራት ዜጎች ባለፈ እንደ አሜሪካና ጀርመን ያሉ ሀያል ሀገራት ዜጎች ጭምር የሚኖሩባት ሀገር ነች። ትክክለኛው የሀገሪቱ ዜጎች ከጠቅላላው የህዝብ ቁጥር 8 ከመቶ ብቻ ናቸው። በቁጥር 320 ሺህ ይገመታሉ። ቁጥሩን ከፍ እናድርገው ካልን በዩናይትድ አረብ ኤሚሬት ውስጥ 11 ሚሊዮን ህዝብ ይኖራል። ከዚህ የህዝብ ቁጥር አሁንም ከ88 እስከ 90 ከመቶውን የሚሸፍኑት የውጭ ዜጎች ናቸው። ያ ማለት መንገድ ላይ ከሚያገኟቸው 10 ሰዎች
9ኙ የሌላ ሀገር ዜጎች ናቸው ማለት ነው። ይህ ደግሞ ዩናይትድ አረብ ኤሚሬትን ከመካከለኛው ምስራቅም ከዓለምም የመጀመሪያዋ ከፍተኛ ቁጥር ያለው የውጭ ዜጋ የሚኖርባት ሀገር ያደርጋታል። ዩናይትድ አረብ ኤሚሬት 83600 ስኩዌር ኪሎ ሜትር የምትሰፋ በ7 ኤሚሬቶች ወይም በእኛ ክልሎች የተዋቀረች ከሳውዲ አረቢያና ኦማን ጋር ድንበር የምትጋራ በሰሜን ምዕራብ በፐርሺያን ገልፍ በምስራቅ በገልፍ ኦፍ ኦማን የተከበበች 1318 ኪሎ ሜትር የሚረዝም የባህር በር ያላት ሀገር ነች። እስያን፣ አፍሪካና አውሮፓን በንግድ ታዋስናለች። ዩናይትድ አረብ ኤሚሬት ዓለማችን ላይ በደረጃ ከሚቀመጡ ሀብታም ሀገራት አንዷ ነች። ምን ያህል ሀብታም ካላችሁኝ በምሳሌ ልንገራችሁ። ብዙዎቻችን እንኳንስ ተሳፍረንባቸው አይተናቸው የማናቃቸው ላምበርጊኒ፣ ፌራሪና ቡጋቲ የተሰኙ እጅግ ሲበዛ ውድ ቅንጡና ፈጣን መኪኖች እንዳሉ በወሬ ሰምተናል። እነዚህ መኪኖች ለዓለም አቀፍ ቁጥር አንድ ሀብታሞች የተመረቱ የሀብት የስኬትና የዘመናዊነት መገለጫዎች ናቸው። እዚች ሀገር ውስጥ ግን ጥቅማቸውም ክብራቸውም ይለያል። የዱባይ መንግስት እነዚህን መኪኖች በደርዘን አስገብቷል። ታዲያ ለሀገሪቱ ባለሀብቶች እንዳይመስላችሁ፣ ይልቁንስ የዱባይ ፖሊስ በእነዚህ ቅንጡ መኪኖች እየተዘዋወረ የሀገሪቱን ሰላም እንዲያስጠብቅ በማሰብ ነው። መኪኖቹ ውድ እንደሆኑ ነግረኑታል። ስንት ገመቷቸው? 10 እና 20 ሚሊዮን ብር። ተሳስተዋል። 50 ሚሊዮንም ካሉ አልደረሱበትም። አንዱ መኪና ብቻውን ከ67 ሚሊዮን እስከ 417 ሚሊዮን ብር ይገመታል። ውድ ከሚባሉት የፖሊስ መኪኖች አንዱ የሚመለከቱት ቡጋቲ ቬግረን የተሰኘ ጀርመን ሰራሽ መኪና አንዱ ነው። 2 መቀመጫዎች ብቻ ያሉት በሰዓት ከ400 ኪሎ ሜትር በላይ መወንጨፍ የሚችል መኪና ነው። ዱባይ እነዚህም መኪኖች ለፖሊስ አገልግሎት ጥቅም ላይ ስታውል 2 ዋነኛ ምክንያቶች አሏት። የመጀመሪያው ሀገሪቱን በዓለም መድረክ የቢዝነስ፣ የመዝናኛ፣ የሀብትና የቅንጦት ማዕከል መሆኗን ለማስመስከር የምትጠቀመው የማርኬቲንግ ስትራቴጂ ነው። በዚህም በየዓመቱ በሚሊዮን የሚቆጠሩ ዓለም አቀፍ ቱሪስቶችና ባለሀብቶች ወደ ሀገሪቱ ይጎርፋሉ። በ2024 ለምሳሌ ከ18.5 ሚሊዮን በላይ ዓለም አቀፍ ቱሪስቶች ዱባይን ጎብኝተዋታል። ይህ ደግሞ ከኮቪድ በፊት የነበረውን የጎብኚዎች ቁጥር በ2 ሚሊዮን ከፍ እንዲል አድርጎታል። የዱባይ ዲፓርትመንት ኦፍ ኢኮኖሚ እንደ ቱሪዝም ባወጣው መረጃ መሰረት የጎብኚዎቹ ቁጥር በየዓመቱ ከ9 እስከ 10 ከመቶ ከፍ ይላል። ዘርፈ ብዙ የመዝናኛ አማራጮችና የቢዝነስ ጥቅማ ጥቅሞችን የምታቀርብ ሀገር በመሆኗ ለስራም ሆነ መዝናናት ቀዳሚ ተመራጭ ያደርጋታል። የዱባይ መንግስት በየዓመቱ ከ49 ቢሊዮን ዶላር በላይ ገንዘብ ከቱሪዝም ዘርፍ ያገኛል። ቁጥሩን ከፍ እናድርገው ካልን ዩናይትድ አረብ ኤሚሬት 13 ከመቶ ኢኮኖሚያን የምታገኘው ከቱሪዝም ነው። ከ70 ቢሊዮን ዶላር በላይ ገንዘብ በየዓመቱ ትሰበስባለች። ሌላው እነዚህ ቅንጡ መኪኖች ዱባይን በዓለም አቀፉ የቅንጦት የሀብትና የሰላም መድረክ ስሟን ከቀዳሚዎቹ እንድትጠራ ያደርጋታል። በዚህም ተሳክቶላታል። በያዝነው ዓመት ለምሳሌ ዩናይትድ አረብ ኤሚሬት ከዓለማችን ደህንነታቸው ከተጠበቁ ሀገራት የአንደኝነት ደረጃውን ይዛለች። ከዓለም አቀፉ ህብረተሰብ በተሰበሰበ መረጃ መሰረት ዩናይትድ አረብ ኤሚሬት ውስጥ በሚኖሩት ቆይታ ወደ የትኛውም አካባቢ ቢዘዋወሩ 85.2 ከመቶ ደህንነቶች የተጠበቀ ነው። ይህ በሀገራት ደረጃ ነው። በከተሞች ከፋፍለን ካየነው አቡዳቢ የመጀመሪያውን ስፍራ ትይዛለች። 89 ከመቶ ደህንነቷ የተጠበቀች ከተማ ነች። የኳታሯ ዋና ከተማ ዶሃ በ84.3 ከመቶ ሁለተኛ፣ ዱባይ በ83.9 ከመቶ በሶስተኝነት ደረጃ ላይ ትቀመጣለች። ዩናይትድ አረብ ኤሚሬትን በዓለም የቅንጦት መድረክ የከባድ ሚዛን ተፋላሚ ብንላት ዱባይ ዋነኛው የቅንጦት ማዕከል ነች። ቡርጅ ኸሊፋ ደርሰናል። የዓለማችን ረጅሙ ፎቅ 830 ሜትር ከፍታና 163 ወለሎች ያሉት የዓለማችን ረጅሙ ግንባታ ነው። የሀገራችንን የንግድ ባንክ ዋና መስሪያ ቤት 4 እጥፍ ርዝመት ማለት ነው። በ1.5 ቢሊዮን ዶላር በጀት ግንባታው ጃንዋሪ 6 2004 ተጀምሮ ጃንዋሪ 4 2010 ማለትም በ6 ዓመት የግንባታ ቆይታ ተጠናቆ አገልግሎቱን በይፋ ጀመረ። በግንባታው ወቅት ከ100 ሀገራት የተወጣጡ 12000 ባለሙያዎች ተሳትፈዋል። ባለቤትነቱ በመካከለኛው ምስራቅ የሪል ስቴት ዲቨሎፐር የሆነው የኢማር ፕሮፐርቲ ሲሆን የዱባይ መንግስት የካምፓኒው ከፍተኛ ባለድርሻ ነው። ቡርጅ ኸሊፋ ለተለያዩ አገልግሎቶች በመዋል በየዓመቱ በ100 ሚሊዮን ዶላር የሚቆጠር ገቢን ያመነጫል። ቡርጅ ኸሊፋ ውስጥ ከሆኑ በቀን 2 ፀሐይ ስትጠልቅ ወይም ስትወጣ ማየት ይችላሉ።
መሬት ላይ ሳይጠግቧት የጠለቀችውን ፀሐይ በፈጣኖቹ የፎቁ ሊፍቶች ተሳፍረው ከመሬት 800 ሜትርን ከፍ ብለው እንደ አዲስ መመልከት ይችላሉ። ታዲያ ብቻዎትን አይደሉም። ይህንኑ ክስተት ለመመልከት በየዓመቱ ከ2 ሚሊዮን በላይ ቱሪስቶች ይመጣሉ። የቡርጅ ከሊፋ አስተዳዳሪዎችም እንደወጡበት ከፍታና እንደመረጡት ሰዓት በአንድ ሰው ከ60 እስከ 150 ዶላር ያስከፍላሉ። በፎቁ ውስጥ 900 ከባለ 1 እስከ ባለ 4 መኝታ ቅንጡና ዘመናዊ መኖሪያ ቤቶች ይገኛሉ። እነዚህ ስማርት ቤቶች ናቸው። ብዙ ነገራቸው ከቴክኖሎጂ ጋር የተገናኘ፣ እያንዳንዳቸው የግል ሊፍት፣ መኪና ማቆሚያና ላይብረሪ አላቸው። አብዛኛዎቹ ቤቶች የ360 ዲግሪን እይታ ስለሚሰጡ ልዩ ያደርጋቸዋል። ከ19 እስከ 108 ባለው ወለል ላይ ይገኛሉ። በዚህን ያህል ከፍታ ላይ ሆነው ጎጆ መቀለስ ያለውን ስሜት ያስቡት። ለነገሩ ፎቁ በከፍተኛ ሁኔታ ደህንነቱ የተጠበቀ ነው። የአየር ግፊትም ሆነ ከ7 ሬክተር ስኬል በታች የሆነን መሬት መንቀጥቀጥ ችሎ እንዲቆም ተደርጎ ነው የተገነባው። የቤቶቹ ዋጋ እንደ ወቅቱ ቢለያይም ዝቅተኛው ከ400,000 ዶላር ይጀምራል። የመግዛት አቅም የለኝም ባይሆን እየተዝናናው አንድ ሌሊት ማሳለፍ ነው የምፈልገው ካሉ ዝነኛው አርመኒ ሆቴል አለሉት። ከ1 እስከ 8ኛ ፍሎር ላይ ከወጡ ያገኙታል። ከፍ ልበል ካሉም 38 እና 39ኛ ወለሎች ግዛቶቹ ናቸው። ባለ 5 ኮከብ ደረጃውን የጠበቀ ሆቴል ነው። እዚህ ነገራቶች ጠንከር ሊሉ ስለሚችሉ በእያንዳንዱ ትዕዛዞት ሜኑ እንዳይለዩት። ባለን መረጃ መሰረት ለአንድ ቀን አዳር እዚህ ክፍል ቢይዙ ክፍያዎት ከ1700 ዲርሃም ይጀምራል። 460 ዶላር ወይም ከ63000 ብር በላይ ማለት ነው። ገንዘብ ምን አባቱ የመጣውት ፈታልል ነው ካሉ አትሞስፌር ሬስቶራንትን እንጠቁሙት። መገኛው በቡርጅ ኸሊፋ 122ኛ ወለል ላይ ነው። ይህ ከመሬት 442 ሜትሮችን ከፍ ብሎ የተገነባ የዓለማችን የመጀመሪያው ሬስቶራንት በመሆን ሪከርድ ይዟል። በምግብ ጣዕሙ፣ በቅንጦቱ ደረጃ፣ በሮማንቲክ ድባቡ፣ በአጠቃላይ በሁሉም መስፈርት 100 ከመቶ የደፈነ ሬስቶራንት ነው። ቡርጅ ኸሊፋን የመጎብኘት እቅድ ካሉት ጉዞዎትን በፈረንጆቹ አዲስ ዓመት ዋዜማ ላይ ያድርጉት። በህይወቶት ሊረሱት የማይችሉትን አስደሳች ጊዜ ያሳልፋሉ። ግብይት የሚያስደስቶት ከሆነ ዱባይ የቅንጡ ሞሎች መገኛ ነች። ዱባይ ሞል አንዱ ነው። ከኢራን ሞል ቀጥሎ ሁለተኛው የዓለማችን ሰፊ ሞል። ውስጡ በያዘው የዕቃ ጥራት፣ በመገበያያ ሱቆቹ ብራንድና ውበት የሚያክለው የለም። ይህ ለምሳሌ እዛው ሞል ውስጥ የሚገኝ በጀልባ እየተንሸራሸሩ ግብይት የሚፈጽሙበት ሰው ሰራሽ ሐይቅ ነው። ሞሉ ከ1200 በላይ ዓለም አቀፍ ብራንድ ያላቸው ሱቆች፣ ከ200 በላይ ጥራታቸውን የጠበቁ ሬስቶራንትና ካፌዎችን ይዟል። ከአልባሳት እስከ ውድ ጌጣጌጥ፣ ከኤሌክትሮኒክስ እስከ ዓለም አቀፍ እውቅና ያላቸው መዋቢያ ዕቃዎችን በአንድ ቦታ ያገኛሉ። ከ1.2 ሚሊዮን ስኩዌር ሜትር በላይ ይሰፋል። 50 የእግር ኳስ ሜዳዎች በአንድ ማለት ነው። በ2023 105 ሚሊዮን ሰዎች ይህንን ሞል ጎብኝተውታል። እዚህ ደርሰው የባህር እንስሳትን ሲያዩ የት ገባው ማለቶት አይቀርም። ግን ከሞሉ አልወጡም። 10 ሚሊዮን ሊትር ውሃ ተሞልቶበት ከ33000 በላይ የባህር እንስሳትን የያዘ ሰው ሰራሽ ሐይቅ ነው። ይሄም እዛው ሞል ውስጥ ነው። ጭው ባለው በረሃ መሃል የተገነባ የበረዶ መንሸራተቻ፣ የተለያዩ ስፖርቶችና ውድድሮች ይደረጉበታል። ይህ ደግሞ ከ155 ሚሊዮን ዓመት በፊት የነበረ በ2008 አሜሪካ ውስጥ የተገኘ ትክክለኛ የዳይኖሰር ቅሪተ አካል ነው ይባላል። በ2014 ዱባይ ከአሜሪካ መጠኑ ባልተገለጸ ብር ገዝታ በዚህ ሞል ውስጥ አስቀምጠዋለች።